ወአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ የመጣሁላችሁ እንዴት መሰላችሁ? ዛሬ የመጣሁት ብዙ ጊዜ ለመጀመሪያ ጊዜ ከምንሰራበት ቤት ረዳት ሰራተኛ ሲመጣልን የምናጠፋው ጥፋት እንድናቆም ማለት ነው። ለምሳሌ ሰራተኛ ተብሎ ስትመጣልሽ ልታገዘሽ ስትመጣ አንቺ መዳሙ አይደለሽም፣ አንቺ አሰሪው አይደለሽም። እህቴ አንቺ ከምንም ዙፋን ላይ ቁጭ አላልሽም። አንቺ የሰራተኝነትሽ የሰራተኛ ስምሽ አልተቀየረም። ረዳት እንጂ ተጨማሪ እንጂ መጣልሽ አንቺ ሰራተኝነትሽ ተፍቆ አንቺ ዙፋን ላይ ቁጭ ብለሽ እዘሽ ያልተባልሽም። ይሄን ስሪ ያን ስሪ ይሄን ብትያት ይሄ ልነግርልሻለሁ ብለሽ ልታስተቃያት ሳይሆን ባንቺ ላይ የነበረውን ስቃይ እንድትቀንስልሽና ተባብራችሁ እንድትሰሩ ነው የመጡልሽ። አያዩኝም ደግሞ አትበሉ። ቤታቸው ዙሪያቸው ካሜራ እንዳለ ታውቃላችሁ። እያወቃችሁ እኔን ይወዱኛልና እኔን ያከብሩኛል ያችን ይጠላሉ ብላችሁ አታስቡ። እናንተን የሚያስወድዳችሁም ስራችሁ ነው፣ የሚያስጠላችሁም ስራችሁ። ስለዚህ ስትመጣ የኢትዮጵያውያንም ትሁን ሌላ አገር ሰራተኛ ከሆነች አጋዝሽ ከሆነች ልትረጃት ልታግዣት፣ የማይገባት ነገር ካለ እንዲገባት ማድረግ፣ ቋንቋ የማታውቅ ከሆነ እንዲገባት። አንቺ ትናንትና ደክመሽ ለፍተሽ እንዳወቅሽው ስትሰደቢ ስትረገጭ እንዳወቅሽው እሷም እንዲረግጧትና እንዲሰድቧት አትፍቀጂ። ምክንያቱም ነገ ከዛ ቤት ዘላለም ህይወትሽን አትኖሪም። ሌላ ቤት ትቀይራለሽ፣ ወደ ሀገርሽ ትመጫለሽ። ጥሩ የሰራ ጥሩ ነገር ይከተለዋል። ጥሩ ካልሆንሽ ደግሞ መጥፎ ነገር እየተከተለሽ ይሄዳል። ነገ በሀገርሽ ልጅ ላይ ወይም ደግሞ በሌላ ትውልድ ላይ ያደረግሽው ግፍ ቁጭ ብሎ ይጠብቅሻል እህቴ። ስለዚህ ጥሩ መሆን ለራስ ነውና ጥሩ ሆነሽ ቋንቋ የማታውቅ ከሆነ አስተምሪያት። የማይገባት ከሆነ ስራ ድንብርብር የምትል ነገር ከሆነ አዲስ እንግዳ ነገር ከሆነባት እንግዳ ነገር እንዳይሆንባት ጥሩ ነገር አድርጊላት፣ አግዣት። እህትሽ ናት፣ አንቺ እንድታገዝ ነው የመጣችው። ሲጀመር እኛ እኮ የምንታወቀው ኢትዮጵያነታችን፣ አዛኝነታችን፣ ተባባሪ መሆናችንን፣ እርስ በርስ መዋደዳችን ነው የሚታወቀው። እኔ ገርምኛል አንዳንዴ ምናልባት የሆነ ጫካ ውስጥ ትኖሩ እንደሆን ወይ ቤት ተዘግቶባችሁ ትኖሩ እንደሆን አላቅም። እንዴት ብላችሁ ሰራተኛ ላይ ጭቆና ማድረስ ትፈልጋላችሁ? እንዴት ብለሽ ሰራተኛ ላይ ሌላ በደልን መበደል ትፈልጊያለሽ? አንቺ ማነሽ? እኔ ማንኝ ብዬ አስባለሁ። ይቺ ዩኒፎርም አልተቀየረችም እኮ። ለዚች ዩኒፎርም ነው የጨመሩላት። ለዚች ዩኒፎርም አጋዥ ነው እንጂ የጨመሩላት ዞፋን አልሰጡኝም። የእነሱን ቦታ አልወሰድኩም። ታዲያ እኔ ለማለት የፈለግኩት እባካችሁ ይሄን አድርግ፣ ይሄ ብትይ ይሄን አድርግሻለሁ፣ ይሄን ብትይ ይሄን አድርግብሻለሁ። ተው። እሷን የፈጠራት አላህ ከሷ ጋር አለ። አንቺ እንዳሰቃየሻት እንደረገሻት አትቀርም። አንድ ቀን የሷም ፀሐይ ትወጣለች። አንድ ቀን ደግሞ የሷን ያቀመሻትን ጽዋ ትቀምሻታለሽ። ስለዚህ እባካችሁን በተለይ ኢትዮጵያውያን አደራችሁ ሰራተኛ ተደራቢ ሲመጣላችሁ ወይም ደግሞ በሌላም ቦታ በእንግድነት መልኩ ሊሆን ይችላል ሲመጡ ምግብ አትደብቁ። ሼም ነው፣ አይደበቅም ምግብ። ኢትዮጵያ በምግብ መደበቅ አይታወቅም። ከየት እንደለመዳችሁት ባላቅም ኢትዮጵያ በምግብ መደበቅ አይታወቅም። አብሮ በመብላት በመተጋገዝ በመጎራረስ ነው የምንተዋወቀው አይደል እንዴ? ስለዚህ አደራ የምላችሁ ነገር ሁሉ እንተባበር። እህቴ አትርሺው፣ ትላንት የመጣንበትን መንገድ እናረሳ። የት እንደተወለድን የት እንደነበርን ወዴትስ እንደመጣን። በር ቸግሮን እንጂ የመጣ ነው ምግብ ቸግሮን እኮ አልመጣንም። እኛ በሀገራችን ምግብ ሲደበቅ አይተን አናውቅም። ግን ብዙ ጊዜ ስሰማ ልክ ሰራተኛ ዛሬ ሊመጣ ነው ሲባል ሊያግዝሽ እኮ ነው የሚመጣው፣ ሊቀመጥ አይመጣም። በተለይ እናት ቤት የምትሰሩ ልጆች የምታረጉት ነገር ጥሩ አይደለም። ሌላ ተደራቢ ሰራተኛ ሲመጣላችሁ የምታሳዩት አክት ጥሩ አይደለም። ልታግዝሽ የመጣችሁ ይቅርታ ለንግግሬ፣ ልታግዝሽ የመጣችውን ልጅ ልታግዣት ይገባል። ልትተባበሪያት ይገባል። መንገድ ልታሳያት ይገባል። ታዲያ ከማን ጋር ልትበይው ነው እባክሽ የምትደብቂው? አንቺ በኪስሽ አውጥተሽ አልገዛሽው ነገር እነሱ ለገዙት የምን አለቅላቂነት ነው? ምን አለ በልተው ቢሰሩልሽ እህቶችሽ? ምን አለ በልተው ቢደሰቱብሽ? ምን አለ ክብር ቢሰጡሽ?
ክብር ብትሰጫቸው። ተው፣ ይሄንን ነው የምለው። በጣም ነው የምወዳችሁ። ባላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። ሰላም አለይኩም። ይክረማቸው ነይ የቡና ጠጪ ነይ ዳቦ ብዬ እህትሽ ቡና ማፍላታችን ረሽዱ ተቃጠለ። አዘንኩለት፣ እኔ አዘንኩለት። ዳቦ በዛ ላይ ሊጥ ወይ አይሹ ግን አይሹ ዳቦ ውስጡ ሞያሽን የነገርልሽ